ሰላም እንዴት ናችሁ? እኔ ፓፒዮን ነኝ። በዚህኛው ቪዲዮ ስለ ሃይድሮክሎሮቲያዛይድ ወይም ኤችሲቲ ስለሚባለው መድኃኒት ነው የምናየው። ሃይድሮክሎሮቲያዛይድ ወደ ገበያ ከገባ ወደ 65 ዓመታትን አስቆጥሯል። ከሌሎች ዳይሬቲኮች ምንድነው እሱ የሚለየው? በተለይ ደግሞ ከሃይፐርቴንሽን ጋር ተያይዞ ሃይድሮክሎሮቲያዛይድ በጣም የሃይፐርቴንሽንን ትሪትመንት ሪቮሉሽናይዝ ካደረጉ መድኃኒቶች ውስጥ የመጀመሪያው መድኃኒት ብንለው ማጋነን አይሆንም ሃይድሮክሎሮቲያዛይድን። ምክንያቱም ለሃይፐርቴንሽን አዜ ፈርስት ላይ ነው የምንጠቀመው። ሌሎች ኪድኒ ፌለር እና ሃርት ፌለር የማይኖር ከሆነ ሲቪር የሆነ ኪድኒ ፌለር ጂኤፍአሩ ከ30 በታች ወይም ደግሞ ሃርት ፌለር ስፔሲፊክሊ ደግሞ ሌፍት ቬንትሪኩላር ዲስፋንክሽን የማይኖር ከሆነ አዜ ፕራይመሪ ቾይስ ኦፍ ኤጀንት የምንጠቀመው ኤችሲቲ ወይንም ሃይድሮክሎሮቲያዛይድ ነው። ነገር ግን እነዚህ ሃርት ፌለር አስ ዌል አስ ኪድኒ ፌል አድርጎ ከሆነ ጄፋር ከ30 በታች ከሆነው ሜንሊ የምንጠቀመው ሃይድሮክሎሮቲያዛይድን ሳይሆን ፉሮሴማይድ ወይንም ላሴክስ የሚለውን ዳያሬቲክስ ነው የምናየው ማለት ነው። ምንድነው እሱ በእነዚህ በሁለቱ መካከል ያለው ልዩነት ስንል ኤችሲቲ ፕራይመሪ ሳይት ኦፍ አክሽኑ አክት የሚያደርገው ኦን ዲስታል ኮምፕሌተር ቲዩቡል ላይ ነው። ክላሱ ታያዛይድ ዳያሬቲክስ ነው። ሌሎች ታያዛይድ ላይክ ዳያሬቲክስ የምንላቸው አሉ። ለምሳሌ እንደ ኢንዴፓማይድ የምንላቸው ክሎርታሊዶን የምንላቸው ኦፍኮርስ ዳያሬቲክስ ናቸው። ነገር ግን ታያዛይድ ላይክ ዳያሬቲክስ ነው የሚባሉት። ታያዛይድ ዳያሬቲክስ የሚባለው ግን ኤችሲቲ ነው ማለት ነው። ዌራስ ፉሮሴማይድ ደግሞ ፕራይመሪሊ አክት የሚያደርገው ኦን ቲክ አሴንዲንግ ሉፕ ኦፍ ቬን ላይ ነው አክት የሚያደርገው። ቲክ አሴንዲንግ ሉፕ ኦፍ ቬን ላይ አክት ሲያደርግ ፉሮሴማይድ የነማንን የአብዞርቢሽን ኢንሂቢት በማድረግ ይታወቃል። የካልሽየም፣ ማግኒዥየም፣ ፖታሽየም፣ ክሎሪን፣ ሶዲየም የነዚህን ሁሉ ሪአብዞርቢሽን ኢንሂቢት ያደርጋል። ማንን ብሎክ በማድረግ የሶዲየም፣ ፖታሽየም፣ ክሎሪን ኮትራንስፖርተር እሱን ኢንሂቢት በማድረግ ወይራስ ኤችሲቲ ደግሞ ማን ነው ኢንሂቢት የሚያደርገው? ሶዲየም ክሎራይድ ሲምፖርተርን ኢንሂቢት በማድረግ የማግኒዥየም፣ የፖታሽየም፣ የሶዲየም እና የክሎሪንን ኤክስክሪሽንን ኢንሄንስ ያደርጋል ማለት ነው። እዚህ ጋር ካልሽየም የለም ማለት ነው። ለዛ ነው ኢንዲኬሽን ላይ የሚለያዩት። አንደኛው ይሄ ነው። ሌላው በሁለቱ መካከል ያለው ልዩነት ምንድነው? እሱ ፉሮሴማይድ በጣም ስትሮንግ ነው፣ ዌራስ ኤችሲቲ ደግሞ ያን ያክል ሞዴሬት ዳያሬቲክ ኢፌክት ነው ያለው። እስከ ፉሮሴማይድ አይደለም ዳያሬቲክ ኢፌክቱን በምናይበት ጊዜ በምናነጻጸርበት ጊዜ ማለት ነው። ሜይን ዲፍረንሳቸው አሁንም እዚህ ጋር ምንድነው? እሱ ኤችሲቲ ሃይፐር ካልሲሚያ የሚኖር ከሆነ ሀይ የሆነ የካልሽየም ኮንቴንት ዊዲን ደ ብለድ የሚበዛ ከሆነ ኤችሲቲን አንጠቀምም። ማን ነው የምንጠቀመው? ፉሮሴማይድ ነው የምንጠቀመው። ለምን ሲባል ላሴክስ ወይንም ፉሮሴማይድ የካልሽየምን ኤክስክሪሽን ኢንሄንስ ስለሚያደርግ፣ ኤችሲቲ ግን የካልሽየምን ኤክስክሪሽን ኢንሄንስ አያደርግም። ኔፍሮሊቲያሲስ ያለባቸው ሰዎች ወይንም ስቶን ዲዩ ቱ ካልሽየም አኩሙሌሽን የሚኖር ከሆነ ለዛ ኔፍሮሊቲያሲስ ወይንም ስቶን ፎርሜሽን ኦፍ ስቶን ዲዩ ቱ ካልሽየም የሚኖር ከሆነ ፕሪፈርድ ኤጀንት የሚሆነው ኤችሲቲ ነው ማለት ነው። ይህንን አዝ ሜን ዲፈረንስ ልናየው እንችላለን ማለት ነው። ስለ ኢንዲኬሽኑ ጠቅለል ስናደርግ ኖርማሊ ኤፍዲ አፕሩቭ ያደረገው ኤችሲቲን ለአራት ፐርፐሶች እንድንጠቀመው ኤፍዲ አፕሩቫል ሰጥቶታል። ከነዚህ ከአራቱ ውጭ ግን ኦፍ ሌብል ዩዝ ኦፍ ዲስ ኤችሲቲ የምንላቸው ኤፍዲኤ አፕሩቫል አልሰጠውም። ነገር ግን እንጠቀመዋለን። ለምሳሌ ለኦስቲዮፖሮሲስ አንዳንዴ አዝ አድጀንክት ትሪትመንት ኤችሲቲን እንጠቀማለን። ለምን ስንል እንደምናውቀው ኦስቲዮፖሮሲስ ማለት ሎ የሆነ ቦን ሚነራል ዴንሲቲ ወይንም የቦን ሚነራል ዴንሲቲ በጣም በሚቀንስበት ጊዜ እነማናቸው ቦን ሚነራል ዴንሲቲ ሚነራሎች ስፔሲፊካሊ ቦን ውስጥ በብዛት የሚገኙት እነ ፎስፎረስ እነ ካልሽየም የምንላቸው ማለት ነው። ስለዚህ ካልሽየም ብለዳችን ውስጥ አንሷል ማለት ኤክስክሪት መሆን የለበትም ማለት ነው። ደም ውስጥ ያለውን በቂ አይደለም እንኳን ኤክስክሪት ተደርጎ ማለት ነው። ፉሮሴማይድ ለዚህ ኦስቲዮፖሮሲስ ላለበት ፔሸንት ብንሰጥ የካልሽየምን ኤክስክሪሽን ኢንሄንስ በማድረግ ቦን ሚነራል ዴንሲቲውን የበለጠ ነው የሚቀንሰው። ኤችሲቲ ብንሰጥ ግን የካልሽየምን ኤክስክሪሽን ኢንሄንስ ስለማያደርግ ኤችሲቲ ለኦስቲዮፖሮሲስ በጣም ጥሩ ነው ማለት ነው። ምክንያቱም ካልሽየም ሪአብዞርቢሽን ስለሆነ ኢንሄንስ የሚያደርገው ኤችሲቲ ኦፍ ሌብል ዩዝ ነው። ኦፍኮርስ ኤፍዲ አፕሩቫል አልሰጠውም። ነገር ግን ኤፍዲ አፕሩቫል የተሰጠው ሃይፐርቴንሽን እንድንጠቀምበት ከተፈቀዱ ፐርፐዞች ውስጥ የመጀመሪያው ሃይፐርቴንሽን ነው። አዜ ፈርስት ላይን ለሃይፐርቴንሽን ወይም የደም ግፊት የምንለው የምንጠቀመው ኤችሲቲ እንጠቀማለን። ከሌሎች ከካልሽየም ቻነል ብሎከር ከኤሲ ኢንሂቢተሮች ጋር ወይንም ኤአርቢዎች ጋር አንድ ላይ ኢንኮምቢኔሽን ወይንም ብቻውንም ልንጠቀመው እንችላለን ማለት ነው። ለሃይፐርቴንሽን አፕሩቭድ ነው። ሁለተኛው ደግሞ ሜንሊ ኢዴማ ካለ እንጠቀማለን።
የተለያየ የሰውነታችን ክፍል ውስጥ ኢዴማ ወይም አኩሙሌሽን ኦፍ ፍሉድ የሚኖር ከሆነ ኤችሲቲ ወይም ሃይድሮክሎሮቲያዛይድን እንጠቀመዋለን። ሌላው ኔፍሮሊቲያሲስ ካለ ቅድም እንዳልኳችሁ ስቶን ፎርም ካደረገ ዲዩ ቱ ካልሽየም አኩሙሌሽን ኦፍ ካልሽየም ለዛም ኤፍዲኤ ኤችሲቲ እንድንጠቀም አፕሩቫል ሰጥቶታል። ሌላው አፕሩቭድ የተደረገው ለዲያቤተስ ኢንሴፒደስ ስለምንለውም ኤችሲቲን መጠቀም እንችላለን ማለት ነው። ሶ ኢስ ኦል አባውት ኢንዲኬሽን ኦፍ ሌብል ኢንዲኬሽን ኤፍዲኤ አፕሩቭ ያደረጋቸውን ኢንዲኬሽኖች አይተናል። ፒኬ ፋርማኮኪኔቲክ ፓራሜትሩን በምናይበት ጊዜ ሃፍ ላይፉ አክቹዋሊ ባዮ አቬይላቢሊቲው ከ60 እስከ 70% ነው። ሶ which is slightly greater than furosemide so የፍሮሴማይድን ባዮ አቬይላቢሊቲ በምናይበት ጊዜ 50% ነው። ያ ማለት 100 ሚሊግራም ኦራሊ ፉሮሴማይድ የሆነ ሰው ቢወስድ ደም ውስጥ የሚደርሰው አማውንት ኦፍ ፉሮሴማይድ 50 ሚሊግራም 50% ባዮ አቬይላቢሊቲ ስላለው ማለት ነው። ከዚህ ውጪ ኤችሲቲን ደግሞ በምናይበት ጊዜ ባዮ አቬይላቢሊቲው ከ60 እስከ 70% ሊደርስ ይችላል ማለት ነው። ሶ ስላይትሊ ግሬተር ባዮ አቬይላቢሊቲ ቢኖረውም እንኳን ኢን ተርምስ ኦፍ ዳዩሬቲክ ኢፊካሲ ወይም ስትሬንግዝ ፉሮሴማይድ ስቲል ስትሮንግ ዋን ነው ማለት ነው። ሶ ይሄ ነው ኦንሴቱን በምናይበት ጊዜ በሁለት ሰዓት ውስጥ ፒኦ ከተወሰደ በኋላ ኤችሲቲ በሁለት ሰዓት ውስጥ ቴራፒውቲክ አክሽኑን የሚጀምር ይሆናል። ሶ ዲዩሬሽኑን በምናይበት ጊዜ ከ6 እስከ 12 ሰዓት ሊቆይ ይችላል። ሶ ሜንሊ በስራውን ከጨረሰ በኋላ ኤችሲቲ ኤክስክሪት የሚሆነ ከሰውነታችን ውስጥ የሚወገደው በሬናል ሲስተም ነው ማለት ነው። ሶ በሬናል ሲስተም ነው ሙሉ በሙሉ አንቼንጅድ ኢንታክት ሆኖ ምንም ሳይቀየር እንደገባ የሚወጣው ኤችሲቲ ማለት ነው። ያ ማለት ሲቨር የሆነ ሬናል ፕሮብሌም ያለበት ሰው ኤችሲቲ ኮንትራኢንዲኬተር ነው ማለት ነው። ምክንያቱም ቶክሲሲቲ ሊፈጠር ስለሚችል ስለ ቶክሲሲቲ ስናወራ ምንድናቸው? ኤዲአር አድቨርስ ድረግ ሪአክሽን which are related to this HCT ስንል ኮመንሊ የሚታዩ ኤችሲቲዎች አሉ። አድቨርስ ድረግ ሪአክሽኖች አሉ። ለምሳሌ ኮመንሊ የምናያቸው ምንድን ብለናል? መካኒዝም ኦፍ አክሽኑ ላይ የማንን ኤክስክሪሽን ኢንሄንስ ያደርጋል? የሶዲየም ኤክስክሪሽን ኢንሄንስ ያደርጋል which means it causes ሃይፖናትሪሚያ ያመጣል። የፖታሺየምን ኤክስክሪሽን ኢንሄንስ ያደርጋል which means it causes ሃይፖካሊሚያ ያመጣል። ከሃይፖካሊሚያ ጋር ማን ይገናኛል? ፖታሺየም ሌቨል ዊዝን ብለድ በጣም በሚቀንስበት ጊዜ አሪትሚያ። ከአሪትሚያ ጋር ሌላ ማን እናውቃለን? የአሪትሚክ ኤጀንቶች አሚዮዳሮል። ከአሚዮዳሮል ጋር ይሄ መድኃኒት በተአምር መውሰድ የለብንም ማለት ነው። ይሄኛው ሃይፖካሊሚያ ከሚለው ጋር ይገናኛል ማለት ነው። ሌላው ሃይፖማግኒሲሚያ ከሱ ጋር አዝ ኮመን አድቨርስ ኢፌክት ይጠቀሳል። ሌላው በጣም ኮመን አድቨርስ ኢፌክት ተብሎ የሚታወቀው የኤችሲቲ ለየት የሚያደርገው ሃይፐርግላይሲሚያን ያመጣል። ሃይፐርግላይሲሚያን ያመጣል ማለት የሆነ ሰው ሃይፖግላይሴሚክ ስቴት ውስጥ ቢሆን ያን ሃይፖግላይሴሚክ ስቴት ማስክ የማድረግ አቅም አለው ማለት ነው። ለዚህ ነው ለዲኤም እና ሃይፐርቴንሽን ላለባቸው ሰዎች አሁን ላይ ያሉ ጥናቶች ምን ይላሉ? ሃይፐርግላይሴሚክ ኤጀንት ብለድ ውስጥ ያለውን የግሉኮስ መጠን ኤችሲቲ ስለሚጨምር ዳይሬቲክ ኤጀንቶችን ቲያዛይድ ዳይሬቲክስን ከካልሽየም ቻናል ብሎከር ጋር ከምንሰጥ የሆነ ፔሸንት ዲኤም እና ሃይፐርቴንሽን ካለበት ቤስት ፕሪፈራብል ፈርስት ላይን ሊሆን የሚችለው ኤሲ ኢንሂቢተርን ከካልሽየም ቻናል ብሎከር ጋር ብንሰጠው ፕሪፈራብል ነው። ለምን ሲባል ታይዛይድ ዳይሬቲክስ ወይም ኤችሲቲ ዲኤም ላለበት ሰው ብንሰጥ ሃይፐርግላይሴሚክ ስቴቱስ ስለሚከተው ሃይፖግላይሴሚክ ስቴቱስ ቢኖር ማስክ ሊያደርገው ስለሚችል ማለት ነው። ዋን ኦፍ ዲ ኮመን ሳይድ ኢፌክት ኦፍ ኤችሲቲ የምንለው ይሄ ነው ማለት ነው። ሌላው ኮመን ሳይድ ኢፌክት የምንለው ኤሬክታይል ዲስፈንክሽን፣ ሴክሹዋሊ ተገናኝቶ ኤሬክታይል ዲስፈንክሽንም ሊያመጣ ይችላል። ሌሎች ሲቪየር የሆኑ አድቨርስ ኢፌክቶችም አሉት ኤችሲቲ፣ ነገር ግን ሬር የሆኑ ማለት ነው። ለምሳሌ አግራኑሎሳይቶሲስ የምንለው ኢንፍላሜሽን ኦፍ ዘ ፓንክሪስ ምንለውም አድቨርስ ድረግ ሪአክሽን which is caused by HCT ነው። ነገር ግን ዌር ነው፣ ብዙም የመከሰት እድሉ በጣም ትንሽ ነው ማለት ነው። ከሌሎች መድኃኒቶች ጋር ኢንተራክት ያደርጋል ወይ HCT የሚለውን በምናይበት ጊዜ ከሊቲየም ጋር HCTን በምንወስድበት ጊዜ የሊቲየምን ቶክሲሲቲ ኢንሄንስ ሊያደርግ ይችላል። ሊቲየም ስቴቢላይዚንግ ኤጀንት ሙድ ስቴቢላይዘሮች ናቸው። ሳይኮቲክ ፔሸንቶች ላይ የምንሰጣቸው ናቸው። ቶክሲቲያቸውን ሊጨምር ይችላል። ከኤንኤስኤድ ጋር ናን ስቴሮይዳል አንቲ ኢንፍላማቶሪ ድረግ ጋር ኤችሲቲን አንድ ላይ ልንሰጥ አንችልም። ከሃይፖፕሮፊን፣ ኢንዶሜታሲን፣ ናፕሮክሴን፣ ኬቶፕሮፊን የምንላቸው ከእነዚህ ጋር አንድ ላይ ብንሰጥ አንቲ ሃይፐርቴንሲቭ ኢፌክቲቭነሱ በጣም ይቀንሳል ማለት ነው። ስለዚህ የሆነ ሰው ለሃይፐርቴንሽን አለበት፣ የደም ግፊት አለበት፣ ኤችሲ እየሰጠ ነው። አመመኝ ራሴን ብሎ ቢመጣ ሃይፖፕሮፊን አንድ ላይ ብንሰጠው ለዛ ሰውዬ
ሃይፐርቴንሽኑን ማኔጅ የማድረግ አቅሙ የኤችሲቲው በጣም ያንሳል ማለት ነው። ይህንንም ኮንሲደር ማድረግ መቻል አለብን። ሌላው ከምግብ ጋር ወይንም ከምግብ ውጪ መወሰድ ይችላል፣ ችግር የለውም። ኖክቹራል ዳያሪሲስ ማታ ማታ ፔሸንቱ ዳያሪሲስ እንዳያስቸግረው ጧት ቢወስድ ይመከራል። ዲስ ኦል አባውት ኤችሲቲ በጥቂቱ ስለ ኤችሲቲ ይሄን ያክል ካልን ይበቃል። ይቆያል።